ናቸው ዕውቀት አላቸው ልምድ አላቸው የሚባሉ ምሁራንን እንዲሁ በመድረክ አሰባስበን እንዲወያዩ አድርገናል ወደ 15 የሚሆኑ ታዋቂ ምሁራን በትግሉ ምን አስተዋጽኦ ምን ሚና ሊኖራቸው እንደሚችል መድረክ አዘጋጅተናል እነዚህ መድረኮች ቀላል መድረኮች አይደሉም እና አጠቃላይ ዓላማችንንም ያሳያሉ እኛ ምረጡን ይያልን አይደለም ለፖለቲካ ስልጣን ወዳደራለንም አላለም እኔ የግሌን ብትጠየቅ ውጭ ሀገር ሆኖ ፓርቲ አቋቁሞ በመስራት አላምን ድሮምስ ገልጸው የነበረ አቋሜ ነው አሁን ሀገር ቤት ለመግባት ቢሆን ኖሮ ፓርቲ አቋቁሜ ከሌሎች ጓደኞቼ ጋር ለመታገል ነበር ፍላጎቴ አሁን ውጭ ሀገር ስቀር ግን የአብሮነት ኢትዮጵያ ጋር አብሬ የምሰራው በፓርቲ ተደራጅቶ ውጭ ሀገር ሆኖ መስራት ብዙም ትርጉም አለ የሚል እምነት ስለሌለኝ ስለዚህ የተደራጁትን ፓርቲዎች ማገዝ ለነሱ መድረክ መፍጠር ረቂቅ አጀንዳዎችን ያቀርቡ የጋራ አጀንዳዎችን በእነዛ ዙሪያ ህብረት እንዲፈጥሩ ትብብር እንዲፈጥሩ ማድረግ ይጠቅማል የሚል ነውና ዓላማችን በሐሳብ በመንገልጸው ብቻ ሳይሆን በተግባርም እያሳየን ባለነው እንቅስቃሴ በደንብ እየታየ ነው ስለዚህ የኛ ዓላማ አሁን እየተካሄደ ያለው የኢትዮጵያ ህዝብ ትግል በተበታተነ ሁኔታ ሳይሆን ድርጅታዊ በሆነ በተባበረ ሁኔታ እንዲካሄድ በአንድ በኩል በሌላ በኩል ደግሞ በስሜት ሳይሆን በተጠና ዝግጅት በተደረገበት ሐሳብ መርህ እንዲመራ ማድረግ ነው ለዛ አስፈላጊውን እገዛ ማድረግ ነው ግን at the same time ደግሞ የህዝቡን የትግል እንቅስቃሴ የሚያጠናክሩ ተቃውሞውን ሊገልጽበት የሚችል መድረኮችን ደግሞ እናዘጋጃለን አይደለም ቀርቶ የኛ አይነት የፖለቲካ ጉዳይ የሚሰራ መድረክና ሰላማዊ ሰልፎችን ህዝባዊ ቢታኞችን በየቤታቸው የተቀመጡ የሶሻል ሚዲያ ተጠቃሚ ሰዎች እኮ ይጠራሉ በየሀገሩ ሲያካሂዱ ያየን ነው ግለሰቦች ሊጠሩ ይችላሉ ማህበራት ሊጠሩ ይችላሉ የሰብአዊ መብት ድርጅቶች ሲቪክ ማህበራት ፕሬሸር ግሩፖች ሊጠሩ ይችላሉ ያ ጉዳይ ለፖለቲካ ድርጅቶች ብቻ የተተው አይደለም የኛም አካል የፖለቲካ ድርጅት አይደለም ግን አንድ ተጽዕኖ ፈጣሪ ፕሬሸር ግሩፕ ነው ስለዚህ በፖለቲካ ጉዳይ ደግሞ ያገባናል ለስልጣን አንወዳደርም እንጂ እንደ ፖለቲካ ፓርቲ አንመዘገብም እንጂ በፖለቲካ ጉዳይ ስራዎችን እንሰራለን ፖለቲካዊ ነክ የሆኑ ስራዎችን ነው የምንሰራው ስለዚህ ሌሎች ሳይሰሩት ሲቀሩ አስፈላጊ ሆኖ ሲገኝ ህብረተሰቡ ተቃውሞውን ስሜቱን የሚገልጽበት መድረክ መፍጠር አንዱ ስራችን በዶክመንታችን ላይ ያስቀመጥነው አንዱ ኃላፊነታችን ከሌላ ማንዴት የምንጠብቅበት ጉዳይ አይደለም ስለዚህ እሱን ታሳቢ ማድረግ ተገቢ ይመስለኛል ሌላው በሁለት ወር በሶስት ወር ያልነው ህዝባዊ ቢተኝነት እናካሄዳለን አላልንም መግለጫውን በደንብ ስላላየሽው ይሆናል መልካም በሁለትና በሶስት ወር ያልነው አንድ ትልቅ ትዕይንተ ህዝብ በኢንተርኔት እናካሄዳለን ዋሽንግተን ዲሲ እና ለንደን ላይ በአይነቱ የተለየ ከፍተኛ የህዝብ ተሳትፎ የሚታይበት የኢትዮጵያን አብዛህነት በደንብ አጉልቶ ሊያሳይ የሚችል ሰላማዊ ሰልፍ እናካሄዳለን ያለው እና ደግሞ የሰነድ ዝግጅቶች እናካሄዳለን በመጪዎቹ 2 እና 3 ወራት እንጂ ህዝባዊ ውጤታማ ያለው ህዝባዊ ቢተኝነት በእነዚህ 2 ወራት እናካሄዳለን አላለም ግን መታወቅ ያለበት እነዚህ በመጪዎቹ 2-3 ወራት ምንሰራቸው ስራዎች ዞሮ ወደ አገዛዝ አንበርክክ ህዝባዊ ቢተኝነት የሚመሩ እንዲሆኑ ነው የምንፈልገው የህብረተሰቡን ተነሳሽነት እንዲያሳድጉ ህብረትን እንዲያጠናክሩ እና ህብረተሰቡ ይቻላል የሚል እምነት ኖሮት ወደ ህዝባዊ ቢተኝነት በመጨረሻ እንዲሄድ ለማድረግ ነው የምንሰራው እና እሱን ማንሰራው ጉዳይ አይደለም የምንሰራው ጉዳይ ነው ህዝባዊ ቢተኝነት ለመጥራት የግድ የፓርቲዎችም ኃላፊነት አይደለም ማንም ሲቪክ ማህበር ፕሬሸር ግሩፕ ዜጋ ራሱ በማህበራዊ ጉዳይ ተሳትፎ ያለው ያደርገው ይችላል አሁን በአለም ላይ መንግስት እየለወጡ ያሉት የፖለቲካ ፓርቲዎች አይደሉም አሁን የጄንዚ ሙቭመንት ምናየው በሶሻል ሚዲያ ተጠቃሚ የሆኑ ወጣቶች ናቸው ያን አይነት እንቅስቃሴ ያደረጉ ያሉት እንጂ የፖለቲካ ፓርቲዎች አይደሉም ስለዚህ በዚህ ላይ በእኛ ላይም ገደብ ሊጣል አይችልም ማለት ነው እንደዚህ አይነት ነገሮችን እንሰራለን ግን እኛ የምንመርጠው እንዲህ አይነቶቹንም ነገሮች የተደራጁት የፖለቲካ ኃይሎች በተደራጀ ሁኔታ በተጠና ሁኔታ እንዲሰሩት ነው የምንፈልገው እነሱ ሳይሰሩት ሲቀሩ ግን ዝም ብለን አናይም እኛም እንሰራዋለን ነገር ግን በምንም ተአምር ራሳችንን ለስልጣን አጭተን ተለዋጭ ወይም ደግሞ ገቨርንመንት ኢን ኤግዛይል የመሆን ፍላጎት የለንም ነገር ግን እዚህ ውስጥ ያለን ሰዎች እንደማንኛውም ሰው የፖለቲካ አመለካከት አለ የፖለቲካ አቋም አለ ከፈለግን በተለያዩ ፓርቲዎች ውስጥ ልንሳተፍ እንችላለን የአብሮነት ኢትዮጵያ ላይ ስንገኝ ግን ምናራምደው የጋራችንን አቋም ነው በደንባችን ያስቀመጥነው ዓላማ ብቻ ነው ምናራምደው እንጂ እዚህ ውስጥ ያለን በተለያየ የፖለቲካ አመለካከት የተለያየ አመለካከት ያለን ሰዎች ነው ደሞም ልዩ የሚያደርገውም ይሄ ነው ምናልባት በኢትዮጵያ ተጨባጭ ሁኔታ
ከፖለቲካ ጋር የተያያዙ ጉዳዮችን በመስራት ረገድ ለብዙ ዓመታት የዚህ አይነት ስብስብ ተፈጥሮ የሚያውቅ አይመስለኝም። ከብሔር ባክግራውንድም ካየን ከፖለቲካ አመለካከት ልዩነት ኢትዮጵያ ውስጥ ያሉ ቅራኔዎችን ሊያሳይ የሚችል ስብስብ ነው እየፈጠርን ያለ። ያ ስብስብ ግን የጋራም ጉዳዮች ስላሉት በተለይ ከህልውና ጋር የተያያዙ ጉዳዮች ስላሉት ያን በጋራ መስራት አለብን የሚለውን አጽንኦት ሰጥተን እየሰራን ነው እና ይሄ ትልቅ ሰክሰስ ነው የሚል እምነት አለኝ በእኔ በኩል። የአድሎ ጉዳይ አንስተሻል። ማንም ሰው የመጠርጠር መብት አለው። ያን ተፈጥሯዊ ነገር ነው፣ ማስቀረት አይቻልም። ለማንም አናደላም። በተለይ ለአንድ የተለየ ብሔር ወይም የፖለቲካ አመለካከት ላለው ህብረተሰብ አናደላም። እኛ ለሁሉም ኢትዮጵያዊ በኩልነት ነው መስራት የምንፈልገው። ስለዚህ ምናልባት ለአንድ ብሔር ወይም ለአንድ የተለየ ህብረተሰብ በተለየ ሁኔታ እንደምንሰራ አድርጎ የሚጠብቅ የህብረተሰብ ክፍል ካለ የአብሮነት ዓላማ አልገባውም ማለት ነው። እኛ ለሁሉም ህዝብ ነው የምንሰራው። በተለየ ሁኔታ የኔ ወይም የኛ የምንለው በብሔር ደረጃ፣ በሃይማኖት ደረጃ፣ በፖለቲካ አመለካከት ደረጃ የዛ አይነት ውክልና ያለው ህብረተሰብ የለም። ለሁሉም ኢትዮጵያዊ የትኛውም አይነት የፖለቲካ አመለካከት ላለው፣ የትኛውም አይነት የብሔር ማንነት ላለው፣ የትኛውም አይነት ሃይማኖት ላለው ኢትዮጵያዊ ሁሉ በጋራ የመስራት ፍላጎት ነው ያለ እና አድሎ የሚባለው ነገር በምንም ተአምር እኛ ውስጥ ይኖራል የሚል እምነት የለኝም። አደረጃጀታችንም እሱን ለማድረግ አይፈቅድም። ምክንያቱም በጣም ጉራማይሌ የሆነ የፖለቲካ አመለካከት፣ የብሔር ማንነት ያለን ሰዎች ነን። ስለዚህ ለጋራ ጉዳይ ግን በጋራ እንሰራለን። የምናደላው ለዛ የጋራ ጉዳይ ነው። ከዛ ውጭ የሆነ የምናደላው ነገር የለም እና በዚህ ብናየው ጥሩ ይመስለኛል። እንግዲህ ምናልባት አንዳንድ ጊዜ ከተለመደው የፖለቲካ ባህል አንጻር ብዥታዎች ሊኖሩ ይችላሉ። አይኑሩ አንልም። በሂደት የምንሰራውን ስራ ህብረተሰቡ እያየ እነዛ ዓላማዎች የበለጠ እየነጠሩ እየወጡ ህብረተሰቡን በቂ ግንዛቤ እየፈጠረ ይሄዳል የሚል እምነት አለኝ። አመሰግናለሁ ፕሮፌሰር። መልካም ተመችተውኛል። ፕሮፌሰር አንዴ እሰጥሃለሁ። በዚህ ውስጥ ጠየቁኝ ያለው አሁን በጋዜጣም ላይ በዚህ በጋዜጣ መግለጫም ላይ የተጻፈ አለ። የኛ ዓላማ የሚለው ዓላማችን ጦርነት ማስቆም እንፈልጋለን። እዛ ላይ የተጻፈ አለ። ግፋዊ አገዛዝ እንዲቆም እንፈልጋለን። እዛ ላይ የተጻፈ አለ። የፖለቲካ ሽግግር እንዲኖር እንፈልጋለን። ሰላም እንዲኖር እንፈልጋለን። በዚህ ላይ ከማንም ጋር ለመተባበር ትግልን ለማቀናጀት እስከ መዋሃድ ድረስ ለመሄድ እና እገዛ ለማድረግ እንፈልጋለን። ይህንን እየደጋገምን እነግራለን። መፈክራችን ይሄ ነው። እሺ አሁን መስፍን አንተም ልትጨምር ትችላለህ። ቀጥሎ በዛው አሸናፊ አጠር ያለ እንትን ለማድረግ ነው። አንደኛ ሁል ጊዜ እንደዚህ አይነት ስብስብ ሲደረግ ሁሌም አልቴሪየር ሞቲቭ ነው የሚጠየቀውና በተቻለ መጠን ግልጽ ለማድረግ ተሞክሯል። ሌላ አልቴሪየር ሞቲቭ የለንም ነው። በግለሰብ ነው የምፈልገውና የማስበው በግሌ መጠየቅ እችላለሁ። ምንድን ነው የምታስበው? ምንድን ነው የምትፈልገው ተብዬ በግሌ ልጠየቅ ይችላል። ግን እኔ የምፈልገውን ነገር ለማሟላት እንደዚህ አይነት ስብስብ ይጠቅመኛል ብዬ ስለምን እዚህ ይሳተፋለሁ። ይሄ ምንድን ነው የሚያደርገው? የተለያዩ ሀሳቦች ያላቸው ሰዎች ኢትዮጵያ ውስጥ ቅድም የተደረጉት 4 ነገሮች አሁን ፕሮፌሰር የጠየቃቸውን ነገሮች እነዚህ በጣም አስፈላጊዎች ናቸው። እነዚህን ተግባራዊ ለማድረግ አብረን መስራት ያስፈልጋል። ይሄ ነው። ሁለተኛ ቅድም አይ ቲንክ በኢምፕሊኬሽን የተነሳች ጥያቄ ነበረች። ማንዴትን በሚመለከት ማናችሁ ነው የሚለው ነው። ይሄ ስብስብ እኔ እስካለሁበት ድረስ ይሄ ስብስብ እኔ የኢትዮጵያን ትግል መራርለሁ የሚል ዓላማም ፍላጎትም የለው። ይሄ ስብስብ የሚያደርገው ምንድነው? አንድ ሲቪክ ሶሳይቲ ከሚያደርጋቸው ስራዎች አንዱ የህዝብን አስተሳሰብ ማነሳሳት፣ የህዝብ ክላሪቲ እንዲኖሩ በእሾች ላይ ክላሪቲ እንዲኖሩ ማድረግ የህብረተሰቦች እንደዚህ ነው። ሲቪክ ሶሳይቲስ የተለያዩ የራሳቸው ደግሞ ዊዝን ሲቪክ ሶሳይቲስ የተለያዩ የራሳቸው ደግሞ አጀንዳዎች አሏቸው አሉ። ለምሳሌ ቲንክ ታንክስ አሉ። ቲንክ ታንኮቹ ህብረተሰቡ ውስጥ እውቀት እንዲስፋፋ ያደርጋሉ፣ ፖሊሲ ዲቨሎፕ ያደርጋሉ፣ እንሰፈስ ያደርጋሉ። ሌሎች ደግሞ አክቲቪስቶች ይኖራሉ። ይሄ ደግሞ አዝ ዋን ሲቪክ ሶሳይቲ ኢትዮጵያ አሁን ያለችበት ደረጃ አየየብቻችን በተናጠል ሆነን ልንኖር የሚያስችለን ሁኔታ አይደለም ያለው። አብረን ሆነን ብንታገል አብረን ሆነን ዓላማችንን ወደ አንድ አሰባስበን አንድ አይነት ሐሳብ አለን ማለት አይደለም። ዓላማችን ግን
ሰላም ነው። አላማችን ግን ይሄንን አገዛዝ ማውረድ ነው። አላማችን ኢትዮጵያ ውስጥ የሚካሄዱ ያሉትን ጭቆናዎችን እንዲቆም ማስደረግ ነው። ይሄ ፍላጎቶቻችን ናቸው። ይሄን ለማድረግ ግን መሰባሰብ፣ አብሮ መስራት፣ አብሮ መደራደር የየግላችንን አጀንዳ ሳይሆን ኮሌክቲቭ የሆነ እንትናችንን የማድረግ ኃላፊነት አለብን። ስለዚህ ማንዴታችን እንደ ማንኛውም ህብረተሰብ ውስጥ አሁን ያልናቸውን ኦብጀክቲቭስ እነዚህን እንዲሟሉ ለማድረግ የምንሰራቸው ስራዎች ናቸው። በጽሁፍ እናስተረጋለን፣ በሰላማዊ ሰልፍ ልንገልጸው እንችላለን። በተለያዩ መንገዶች ይህንን እንድናደርግ ነው። ስለዚህ አይ ቲንክ ማንዴታችን ይሄ ነው። ፍላጎት፣ የፖለቲካ ፍላጎት እዚህ ውስጥ ያለ ሰው እኔም የማውቀው ሰው እዚህ ውስጥ ያለ የፖለቲካ ፍላጎት ያለው ሰው ያለ፣ በፖለቲካም እንድንገናኝ ያደረገን ነገር የለም። ብዙዎቻችን ባይ ዘ ዌይ ቢሃይንድ ሲን ይሁን እንጂ ብዙዎቻችን እኮ እንተዋወቃለን። እዚህ ያለ ነው በተለያየ ደረጃ ላይ ኮመን አጀንዳዎች እየፈጠርን ተነጋግረናል። የአማራና የትግራይ ሰዎች ለ2 ዓመት እኮ አብረን ተቀምጠን ሰላም በሁለቱ ህዝብ መካከል ሰላም መኖር አለበት ብለን አብረን ሰርተናል። ስለዚህ ይሄ በፊት ለፊት ሊደረጉ የሚችሉት ሌብሊንግ ቢቀሩና ዋናው ግን ምን ለማድረግ ነው የሚፈልገው? ምንድነው? to what extent ነው ይሄ ማንዴቱ? extent ማንዴት የሚያደርገው አክቲቪቲው ነው ማንዴቱን ዲፋይን የሚያደርገው። ይሄ ግን ማለት ድርጅት ሆኖ ሀገር ለመምራት ድርጅት ሆኖ ለማድረግ ኦር ወንድሜ ሞገስ እንዳለው ሻዶው ገቨርንመንት ለመሆን እንዳልሆነ እንዲታወቅ። አመሰግናለሁ። ተሰጥቶኛል እድል። ታንክ ዩ ቬሪ ማች ፕሮፌሰር። እንግዲህ የዲሞክራሲ ጽንሰ ሀሳብ ህዝብን የስልጣን ባለቤት ማድረግ ነው። እዚህ ያለነው ስብስብ ሁላችንን ያንን የምንረዳና ለዛ ትግል የምናደርግ ነን። ራሳችንን ለስልጣን የምናጭበት ሁኔታ የለም። ምክንያቱም ስልጣን የህዝብ ስለሆነ ማለት ነው። አገዛዝ ህዝብ በጭቆና ውስጥ ነን ብለን ባመንን ጊዜ አገዛዝ እንዲወገድ ትግል እናደርጋለን። ህዝቡ ከጭቆና መውጣት አለበት። አገዛዝ ሲወገድ ደግሞ ፒስፉሊ ትራንዚሽን መካሄድ አለበት። ትራንዚሽን እንዲካሄድ ትግል እናደርጋለን፣ እገዛ እናደርጋለን። ዘን ህዝቡን የስልጣን ባለቤት ለማድረግ የሚያስችል ማንኛውንም ነገር እዛ ውስጥ ይካተታል ማለት ነው። በዛ ሂደት ውስጥ በተለያየ በግሉ ሰው የተለያየ አመለካከት ቢኖረው እዚህ ግን አብሮነት ውስጥ የአብሮነትን ዓላማ ለማሳካት ነው በጋራ የተሰባሰብ ነው። ስለዚህ ቅድም አቶ ልደቱ በሰፊው እንደገለጸው ምንም አይነት የተለየ ውግንና ሳይኖረን ለሀገራችንና ለህዝባችን ጥቅም፣ ለህዝቦቻችን መብትና ጥቅም፣ ለሀገራችን እንድትድን፣ ሀገራችን ካለችበት ቀውስ እንድትወጣ የበኩላችንን አስተዋጽኦ ለማድረግ ነው የሚለውን ነገር በደንብ ብናሰምር ጥሩ ነው። ትክክለኛ ዓላማችሁ ምንድነው የተባለው? እንግዲህ ይሄ ነው ትክክለኛ ዓላማችን። የኢትዮጵያ ህዝብ ዲሞክራሲያዊ አመራር እንዲፈጠር እገዛ ማድረግ ነው። ከዛ ውጪ እዚህ ውስጥ ያሉ ሰዎች ደግሞ በተለያየ ፓርቲ ውስጥ ሆነው ህዝቡ በሚሰጣቸው ኃላፊነት ሊገቡ ይችላሉ። እሱ ሌላ አጀንዳ ነው ማለት ነው። ስለዚህ ፕላን ቢም ፕላን ኤም ያው ነው፣ ሌላ የተለየ ፕላን የለንም። እንደ ቅደም ተከተል ግን ያው የአጭር ጊዜ እቅዶች አሉን፣ የረጅም ጊዜ እቅዶች አሉን። ይህንን በየጊዜው ለህዝብ ይፋ እያደረግን እንሄዳለን። ያው አገር ቤት ያለው ህዝብ ታፍኗል። ሚዲያዎች እንደ ልብ መስራት አይችሉም። ምንም አይነት ሰላማዊ ሰልፍ ላድርግ ብሎ አንድ ፓርቲ ጥሪ ማድረግ ያሳስራል። የት ነው ምንድነው አዋሽ አርባ ያስወስዳል። ብዙ መከራ እንዳለ ሁላችንም ግልጽ ነው። ስለዚህ ለህዝባችን ድምጽ የመሆን ነፃነት አለን። ያንን ተጠቅመን ለህዝባችን የተሻለ ነገር ለማድረግ የምናደርገው ጥረት እንደሆነ በደንብ ሊሰመር ይገባል ለማለት ነው። ሌሎች ሀሳቦችን ሌሎቻችሁ ጨምሩ። ታንኪዩ።